የሰሜን ኮሪያው መንግስት እኔ ሚሳኤል ብቻ አይደለም የምተኩሰው ጸጉርም ተኩሳለሁና ጓደኛዬ ኡስማን እባክህን ይሄን ይዘህልኝ ብሎ ላከው እሱ ነው። እሺ የሆነ ግጥም ጭንቅላቴ ላይ እየመጣልኝ ነው እዚች ነገር ካየው በኋላ አረኛ የሆነ አቀላቀይ የሆነ ግጥም ለመግጠም ሞክር። ስጨርስ ባያስቃችሁም አደራችሁን እንድታጨበጭቡ። ኦኬ هذه تسمى አለንጋ جاءت من جنوب إثيوبيا ወለጋ everybody ልታንጋጋ አሁን አትጭብልኝ። እሺ ቴንክ ዩ። በመቀጠል የምናደርገው ምንድነው የንጉሱንና የንግስትን ሚዜዎች ማስተዋወቅ ነው የሚሆነው። ያው የተነሱ በሚያስተዋውቁበት ሰዓት ላይ ሞራላችሁ እንዳይለያቸው። እንጀምር ከሴት ሚዜ። ሰላም እንዴት ናችሁ? እኔ ስሜ ጀሚላ አህመድ ይባላል። የንግስታችን የኸይሪያ አንደኛ ሚዜ። ሰላም እንዴት ናችሁ? የንግስታችን የኸይሪያ ሰላም እንዴት ናችሁ? ስሜ ፋጡማ አህመድ ይባላል። የንግስታችን የኸይሪያ ሁለተኛ ሚዜ ነው። ሰላም ስሜ ሐናን ይባላል። የኸይሪያ ሶስተኛ ሚዜ። ሰላም እንዴት ናችሁ? ስሜ ሀይት ይባላል። የንግስታችን የኸይሪያ አራተኛ ሚዜ ነው። ሰላም እንዴት ናችሁ? ስሜ ጠይባ ይባላል። የኸይሪያ አምስተኛ ሚዜ ነው። ሰላም እንዴት ናችሁ? እኔ የንግስታችን የኸይሪያ ስድስተኛ ሚዜ ነኝ። እሺ የንግስት ኸይሪያ ሴት ሚዜዎች ጨርሰዋል። ወደ ንጉሳችን ሚዜዎች እንገባለን። ሰላም እንዴት ናችሁ? አብዱራህማን ጋስ ይባላል። የንጉሳችን አንደኛ ሚዜ። ሰላም እንዴት ናችሁ? የንጉሳችን ሁለተኛ ሚዜ። ሰላም እንዴት ናችሁ? ሰላም አለይኩም። አይሰማም። የንጉሳችን ሶስተኛ ሚዜ መሐመድ ሲራጅ መሐመድ ይባላል። ስሜ አብዱ ኑርዬ ይባላል። የንጉሳችን አራተኛ ሚዜ። ሰላም እንዴት ናችሁ? የንጉሳችን አምስተኛ ሚዜ ሙባረክ ይባላል። ሰላም እንዴት ናችሁ? ሳሊም ይባላል። የንጉሳችን ስድስተኛ ሚዜ። እሺ ትንሽ የሞራል ችግር እንዳለ እያየሁ ነው። አሁንም ለሚደረገው እያንዳንዱ ነገር ሞራል ሰጡን። ሞራል ያስፈልገናል። እሺ የንግስትም የንጉሳችንም ሚዜዎች ራሳቸውን አስተዋውቀዋል። በመቀጠል የምንገባው ከንጉሳችን የተላኩ ይሄ ነገር የሚያውቀው አለ የለም? አታውቁትም? የለም እኛ ሀገር ላይ የለም። ይሄ ሌላ ቃልን በመቀጠል ሞራላቸውን አሁንም ለአራተኛ ጊዜ እናገራለሁኝ እንዳይለየን። ማገባደጃ ላይ እየደረስን ነው ያለነው። አሁን የምናደርገው ንጉሳችን ለንግስቷ የላከውን ቅድም እንዳብራራሁት እነሱን ነገሮች ማስረከብ ነው የሚሆነው፣ ከወንድ ሚዜ ወደ ሴት ሚዜ ማለት ነው። እስኪ ውስጥ ላይ
እዚህ ፊት ለፊት ላይ ያለውን እያያችሁት ነው። ነገር ቅድምም አታውቁትም ብያችኋለሁ አይደለ? ስሙንም ብነግራችሁ አሁን ስለማይገባችሁ እነዚህን የመሳሰሉ አሪፍ መዋቢያ በሰርጓ ሰዓት ላይ ይሄንን ለብሳ እናቷ ቤት ወጥታ እጇን ይዤ መሄድ እፈልጋለሁ። ስለዚህ እባካችሁን አስረክቡልኝ ብለዋል። እስኪ ይሄን ስሙን ሰምታችኋል። ካሁን በፊት ይሄን ስሙን ሰምታችኋል። እያንዳንዱ እዚህ ጋር የምታዩት ፈርጥ በአጠቃላይ ዳይመንድ ነው። ፕሬዚደንት በመነጋገር የቱርክ የመጣ ነው። ይሄን እባካችሁ አንድ ጊዜ ለኛ ሳይሆን ለቱርኩ ፕሬዚዳንት ኤርዶጋን አንድ ጊዜ እስኪ ከፍ አድርግላቸው እስኪ። አይታይም እንዴ? እንዴት አይታይም ትላላችሁ? ዳይመንድ እኮ ነው ላዩ ላይ ያለው፣ በደንብ ይታያል እንጂ። ዋተር ፕሩፍ የሆነ ጫማ ነው። በውሃ ላይ ብትሄድ፣ በጭቃ ላይ ብትሄድ ምንም የማይነካው አሪፍ ጫማ ነው። ንግስቴን ከሰርጋችን ቀን በኋላ ባለው ጊዜ ውስጥ ለዛ ጊዜ ብቻ አይደለም ከዛም በኋላ ባለው ጊዜ ውስጥ ተውባና አምራ መኖር ስላለባት ከኔ ጋር እስካለች ድረስ ይሄንን ጫማ በስጦታ መልኩ ይሰጥልኝ ብሏል። ማን ነው ያለው? እንደዚህ ገምቱ እስኪ። ማን ነው ያለው? ዶናልድ ትራምፕ ነው። አሁን እንኳ በጣም ለየት ያለ ነው። አትጠብቁትም፣ በጭራሽ ልጠብቁት አትችሉም። ይሄ ፊት ለፊታችሁ ላይ ያለው የፀጉር ማስዋቢያ መተኮሻ ነው። ማን የላከው ይመስላችኋል? ይህንን መተኮሻ የላከው የሰሜን ኮሪያው መንግስት። እኔ ሚሳኤል ብቻ አይደለም የምተኩሰው ፀጉርም እተኩሳለሁና ጓደኛዬ ኡስማን እባክህን ይሄን ይዘህልኝ ብሎ የላከው እሱ ነው። እሺ እዚህ ጋር የምትመለከቱት ያው ልብስ መሆኑን ብቻ ነው የማውቀው። ውስጡን ከፍቻ አላየሁም፣ ምክንያቱም ማስጠንቀቂያ አለብኝ። ይሄን የላከው መንግስት አሊ አልኻሜኒ ናቸው። ይሄንን ሴት ልጅ ተውባ መኖር ስላለባት በስጦታ መልኩ ለጓደኛዬ ለኡስማን ይሰጥልኝ ብለዋል። ነፍሳቸውን ይማረው። እንግዲህ እሳቸው ነው። እስኪ አንድ ጊዜ አሁንም አቴንሽን ፕሊዝ፣ እባካችሁ እያያችሁት ነው። አሁንም እያያችሁት ነው። አንድ ሙሉ ቀሚስና ከዛ እዚህ ጋር ውስጥ ላይ ያለችው ምንድን ነች? ገምቷት እስኪ። አትገምቷት ምን እንደሆነች? እሺ ይሄ መስገጃ ነው። ንጉሳችን ንግስቴ በእርግጥ እኔን ስታገኝ ትዘናጋለች ከእያንዳንዱ ነገር፣ ራሷንም ሁሉ ልትረሳ ትችላለች። ነገር ግን ፈጣሪዋን እንዳትረሳ ደግሞ አስታውሳታለሁና በዚች መስገጃ ከሱ ጋር እየተገናኘች ህይወታችንን አላህ እንዲያሳምርልን እንድትለምን ይሄን በምታዩበት ሰዓት ላይ እየሰገደች ዱዓ እንድታደርግ ከሚል ነው የላከው። ባካችሁ አንድ ጊዜ እስኪ ሞራል ሰጡልን።
እሺ የተላከውን ያው የግድ አድሬሱን መናገር ስላለብን ነውና እየፈለጉ ነው። አንድ ጊዜ ጠፍቷቸው ነው አድሬሱ ወይ ደግሞ የሆነ ነገር ተደርጎ እሺ ያው ታገሱን እባካችሁ አንድ ጊዜ ያው ሶብራችሁን እየገፈፍን እንደሆነ ይገባናል። ከማን ነው? አንድ ሰው ብቻ የሚገምት ከማን ተላከው? የለም ከሳዑዲው አልጋ ወራሽ MBS ሙሐመድ ቢን ሰልማን የተላከ ነው። እባካችሁ አንድ ጊዜ ለሱ ሞራል ሰጥልን። የማስተዋወቃችንን የመጨረሻ ፕሮግራም አደረግን። አሁን እዚህ ጋር በምትመለከቱት ይሄ የምትመለከቱት ቫወል ትዕዛዙ እዚሁ ከመርሳ ስሪቱም እዚሁ ከመርሳ ሌላ ርቃችሁ እንዳትሄዱ። በፕራይስ አይገመትም። የእስካሁኑንም ፕራይስ ያላወራሁት ረስቼው እንዳይመስላችሁ። ይሄ ፕራይስ የለውም። ለዛ ነው እና አሁን እዚህ ጋር የምትመለከቱትን የሰራው በራሱ በእጁ በጥልፉ በራሱ ዲዛይን አድርጎ ተጠቦ የሰራው ሰው ወንድ አይደለም ሴት ነች። የአባቱ እናታችን ዘሙዋ ናቸው ይሄንን የሰሩት። ልጅ ንግስቱን ይዞ ሲመጣ የተዋበ ልብስ መልበስ ስላለባት ለምን ቱርክ ሄዳለሁ፣ ለምን አሜሪካ ሄዳለሁ፣ ለምን ኮሪያ ሄዳለሁ፣ ራሴው የተማርኩትን የሽመና ሙያዬን በመጠቀም እሰራለሁኝ ብለው ሰርተውታል። እባካችሁ አንድ ጊዜ እስኪ ሞራል ስጡልን። ያው ከልብሱ ጋር አብሮ የሚያያዝ ነገር ስለሆነ ነው። እንግዲህ ይሄንን እናታችን ይሄንንም ካልሰራሁ ብለው ነበረ፣ ግን በጣም እንዳይደክሙብን ቀላል አይደለም መስራት። ስፔሻሊ ይሄ የዳይመንድ ፈርጡም በየቦታው በስርዓቱ ማስገባቱ ቀላል አይደለም እንደምታስቡትና እሳቸውን እንዳያለፋቸው ብለን ፓሪስ ከዋናው ካምፓኒ ጋር በመነጋገር ይሄንንም ያደረጉልን ሰውዬ አሁን እዚህ ፊት ለፊታችን ላይ ይገኛሉ። ስማቸውን የግድ መጥቀስ አለብኝ አልፈለኩም ነበርና ሜይቢ በቀጣይ የምታገቡ ሰዎች ካላችሁ እሳቸውን ኮንታክት በማድረግ እንደዚህ አይነት የሚያማምሩ ትዕዛዞችን ማግኘት ስለምችሉ ነው። የሙሽራው ብናገር የሙሽራው አጎት አሁን በቅርቡ ልጃቸውን የሳሙት ሱመይራ የምትባል ቆንጆ ልጅ ወልደዋልና አቶ ያሲን መሐመድ ዳውድ ናቸው ከፓሪስ መንግስት ጋር በመነጋገር ይሄንን የሚያምር ትዕዛዝ ያመጡልን። ያው እያንዳንዱ ነገር በፕራይስ መገመት አይቻልም። ፕራይስ ከሰጠንውማ ማንኛውም ሰው ያገኘዋል ማለት ነው። ይሄ ከየትም ሊገኝ አይችልም። አሁንም ኮንታክት ስታደርጉ ልክ እንደዚህ አይነት ሳይሆን የምታገኙት ያው ከዚህ ያነሰና በፕራይስ የሚገመት ነው። ግን ቢሆንም እሳቸውን በመመርኮዝ ለቀጣይ ሰርጎቻችሁ እንደዚህ ማድረግ ትችላላችሁ። እንግዲህ እስካሁን ድረስ መድረኩን በመምራት ፊት ለፊታችሁ የነበርኩት መሐመድ ኑርዬ ነበርኩኝ። እንግዲህ ጨረስን። ጊዜ የመጨረሻ ሞራል ሰጡን። እናመሰግናለን።